አይገባንም እንጂ ስፒሪቹዋል ዓለም ላይ እግዚአብሔር አምላክ እኛ ስለተጠበቀን ብቻ ነው እዚህ ያለን። ጨለማው ደግሞ የመጨረሻችን አይደለም። አስቸጋሪ ሲቹዌሽን መጨረሻችን አይደለም። ባልፍ ነው የሚለው ማደሪያችን የለመለመ መስክ ነው። ጨለማዎች ማለፊያችን ናቸው። ማንኛውም አስቸጋሪ ሁኔታ ውስጥ ያላችሁ ሰዎች በዛ ነገር ውስጥ ታልፋላችሁ፣ ትኖራላችሁ የሚል ቃል የለንም። አልፋለሁ ነው የሚለው ሲንገል እስቲ አሜን። በሞት ጥላ መካከል ምን 23 ነው ማካፈላችሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጅህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን። ቁጭ በሉ። ይባርካችሁ። መዝሙር 23 ወጣት ሆኖ አይደለም የዘመረው፣ የሽማግሌው የዳዊት መዝሙር ነው የሚባለው። ካረጀ በኋላ አገናዝቦ እግዚአብሔር ማን ብለህ ትጠራዋለህ? እስቲ በሱ ዘመኑ ምን አይ ሲባል እረኛ ነው እሱ። አሜን። ፓስተር ማለት ምን ማለት ነው? እረኛ ማለት ነው። ይሰማል አይደለም? እረኛ ማለት እግዚአብሔር ምን ነው? እረኛ የሚል ስም እና እቺ 6 ቁጥር ያላት መዝሙር ውስጥ በሽምግልና ስለተዘመረች እጭቅ ያለ የእግዚአብሔር ማንነትን ለሰዎች ያደረሰበት ቦታ ነው። አንድ ሰው እግዚአብሔር እረኛዬ ነው ብሎ መዘመር ከቻለ እኔ በግ ነኝ ማለቱ ነው ባጭር ቃል። ቢኮዝ እረኛ ለነብር አይሆንም፣ ለቲቢተኛ አይሆንም፣ ለአንበሳ አይሆንም፣ ጉልበት ላለው አይሆንም። ምንም ነብር እረኛ ያስፈልጉ። ልክ ነኝ። እረኛ የሚያስፈልገው በግ ነው። በግ ከሆንክ ብቻ ነው ይህ ጥቅስ አንተ ላይ የሚሰራው። ዩጋችሚ በግ ማለት የመጨረሻ ዊዝደም የሌለው ጥበብ የሌለው ከዚህ ፊት ተናግሬያለሁ። እውነቴን ነው ማለት እኔ በግ ነኝ ማለት ነው አይደለም። እና እግዚአብሔር እረኛዬ ነው ካለ አንድ ሰው በግነቱን ነው መቀበል ያለበት። ጥበብ የለኝም፣ ቀንድ የለኝም፣ ጠላቴን መከላከል የማልችል ጥበብ የሌለኝ ነኝ። አንተ ግን የኔ እረኛ፣ አንተ ግን የኔ ጥበብ ነህ፣ አንተ ግን የኔ ጠባቂ ነህ ማለት ነው። እኔ ምንም አልችልም ማለት ነው። እግዚአብሔርን እረኛ ያረክክህ በግነትህን ማመን ነው። አንበሳ ከሆን ጀግና ከሆን ዊዝደም ካለ እረኛ ያስፈልጋል። ራስን በራስ ማስተዳደር ትችላለህ። እረኛ የሆነው ለደካማ ነው። ግን እረኛ ነው ስትል ማታ አይነት እረኛ አለ። የተቀጠረ እረኛ አለ። ልክ ነው አይደለም? ለሆዱ የሚኖር እረኛ አለ። ምን አለ? እግዚአብሔር ግን እንደዛ አይነት እረኛ አይደለም። እውነተኛ እረኛ፣ የምሩን እረኛ። እዚህ ውስጥ አንዳንዶቻችሁን እኔ ላላቃችሁ እችላለሁ፣ ወይም ደግሞ እኛ ላናቃችሁ እንችላለን። ለእናንተ መልካም ላንሆን ይችላል። እዚህ ውስጥ እያንዳንዱን በአግባብ የሚጠብቅ የሚራራረኛል። መጀመሪያ ክርስትና ስንጀምር ከረኝነቱ ነው የምንጀምረው፣ ከጥበቃው ነው የምንጀምረው። እሺ ቶሎ ላንብብና የተወሰነው ነገር ላንሳ። እግዚአብሔር እረኛዬ ነው ማለት ጥበቃ አለኝ ማለት ነው። ባጭር ቃል ምንድነው የሚለው? በለመለመ መስክ ታሳድረኛለህ። ከዛ በፊት ግን አንድ ነገር ይላል። ምን ይላል? በሞት ጥላ መካከል ባልፍ የሚል ቃል አለ። ልክ ነው። አያችሁ፣ አንድ ነገር ብቻ ነው ድፍረት ያለ። አስፈሪ ነው ቦታው። እማልፍበት ሲቹዌሽን አስፈሪ ነው። እማልፍበት ሰፈር አስጨናቂ ነው። እማልፈራበት ምክንያት ግን አንተ ከኔ ጋር ነህ። ያቺ በግ ትጨነቃለች እኮ ቀበሮውን ስታይ ከርቀት። ካሁን ሊበላኝ ነው፣ ካሁን ሊመጣ ነው፣ ይሄ ነገር ሊያጠፋኝ ነው ትልና እጁ ላይ ግን ያለውን በትር ስታይ ትዝናናለች። የኔ መተማመን ጠባቂ በትር እጅ ላይ ስላለ ቢመጣ እንኳን አንተ ትመተዋለህ ማለት ነው። ዩጋችሚ እኛ አይገባንም እንጂ ስፒሪቹዋል ዓለም ላይ እግዚአብሔር አምላክ እኛ ስለተጠበቀን ብቻ ነው እዚህ ያለን። ጨለማው ደግሞ የመጨረሻችን አይደለም። አስቸጋሪ ሲቹዌሽን መጨረሻችን አይደለም። ባልፍ ነው የሚለው ማደሪያችን የለመለመ መስክ ነው። ጨለማዎች ማለፊያችን ናቸው። ማንኛውም አስቸጋሪ ሁኔታ ውስጥ ያላችሁ ሰዎች በዛ ነገር ውስጥ ታልፋላችሁ፣ ትኖራላችሁ የሚል ቃል የለንም። አልፋለሁ ነው የሚለው ሲንገል እስቲ አሜን። በሞት ጥላ መካከል ምን እላለሁ ነው የሚለው አልፋለሁ። የሞት ጥላ ማለት እኮ ያደገ ጨለማ ማለት ነው። ጨለማ ሲወፍር የሞት ጥላ ይሆናል፣ አስፈሪ ይሆናል። አስፈሪ ነገር እንኳን መካከል ባልፍ እረኛ ስላለኝ አንተ ከኔ ጋር ስለሆንክ ይላ በትርህን ሳይ እጽናናለሁ። ያ ቀበሮ ቢመጣ ተለምጦ ስለሚመለስ ሃሌሉያ። እኔን አይቶ አይደለም የሚመለሰው፣ እሱን አይቶ ይመለሳል።
ምርኩዙ ግን በጉዞ ለሚደርስብኝ ማንኛውም አይነት ሁኔታ ውስጥ የምደገፍበት እኔ የምደገፍበት እሱ እኔ እንድደገፍ የሚያደርግበት ነው። አሜን። አንድ ጊዜ በመቼ እንደሆነ ባላቅም የሆነች ነገር ላይ አንብቤ ሁለተኛ ዓለም ጦርነት ይበሉ ምናምን እውነት ይሁን ውሸት አላቅም፣ ግን አንብቤ ነው አይመለከተኝም እሱ እና ሴትዮዋ ቦምቡ እየተጣለ ጸጥ ብላ ትተኛለች አሉ። ትተኛለች። የተኛችበት ሪዝን አንቺ ግን ምንም ለካ አንድ ቀን ባይብል ስትገልጥ እስራኤልን የሚጠብቅ አይተኛ ማያንቀላፋም የሚል አንብባለች እና ቦምቡ ድው 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 ይላሷል። አንቺ ሴትዮዋ አትፈሪም እንዴ? ህዝብ እንደዚህ እየተንቀጠቀጠ እንደዚህ ለጥ ምትዩ ምናምን ይላታል። ይሄው ቃሉ አለች። ምን እስራኤልን የሚጠብቅ አይተኛ ማያንቀላፋ እና ሁለታችንም ለምን እንቆማለን? አንዳችን እንተኛ ዩጋጅሚ እና የሚጠብቀን ስላለ እረኛ ስንል ጠባቂ ያለኝ በጌቷ የምትታመን በግ ላቷን ውጭ ታሳድራለች ሲባል ሪዝኑ ምንድን ነው? ወንድ የሆነ ይብላኝ ማለት ነው። ላት እኮ ቬሪ ኢምፖርታንት ፓርት አይደለም እንዴ? ግን ምንም አይነት ፓርት ቢሆን ውጭ ደር ከፈለገ ወንድ የሆነ ይብላኝ። ለምን? ጌቷ ላይ ትምምን አላት። ያ በግ አንተ ነህ፣ ያ በግ እኔ ነኝ፣ እኔ ጠባቂ አለኝ በላ እንዴ። ሁለተኛውን ደግሞ ልንገራችሁ። ምሪት አለኝ የሚመራኝ አለኝ ማለት ነው። ኢን ዘ ሂስትሪ እኔ ሰምቼ አላውቅም። አንድ በግ ብድግ ብላ ሳር በዚህ ጋር ነው እረኛዋን የምትመክር፣ አተላ በዚህ ጋር ነው፣ ፋጉሎ በዚህ ጋር ነው ምትላለች ወይስ እረኛው በሚወስዳት መንገድ ነው የምትሄድ? እግዚአብሔር እረኛዬ ነው ካልክ እሱ መሪዬ ነው። እኔ አይደለሁም መንገድ የምመርጠው፣ እሱ በሚመራኝ መንገድ እከተለዋለሁ። እኔ ተከታይ፣ እሱ መሪ ማለት ነው። ሃሌሉያ። አሁን ብዙ ጊዜ እረኛ አለኝ እንላለን፣ መንገዱን ግን የምናሳየው እኛ ነን። እንደውም እሱን በግ ለማድረግ ነው የምንሞክረው። ይጋጅሚ ቀስ አልኩባችሁ አይደል? ይሻላል። ምን ማድረግ አልችልም። በጣም ሃሌሉያ ምናምን ካልኩ ጥሩ አይመጣም። የተቀጣጠላችሁ ስለሆነ እሺ ልቀጥል። ምንም አይነት በግ እኔ የሚመቸኝ ሚኒስከርት ነው ማለት አትችልም። በሌላ አማርኛ መራጭ አለኝ፣ መሪ አለኝ፣ የሚያስፈልገኝን ነገር የሚያሳየኝ አቅጣጫ የሚጠቁመኝ አለኝ። እኔ አይደለሁም መንገዴን የምመርጠው፣ እሱ ነው የለመለመ መስክ ቤት በኩል እንዳለ። ሃሌሉያ። አይ እግዚአብሔር እረኛዬ ነው ካልክ እኔ በሱ እመራለሁ ማለት ነው። ልትለጥፈው አይደለም፣ ልትመራበት ነው። ሃሌሉያ አሜን። እሺ እንግዲህ በደንብ አሜን አላላችሁም? እሺ ቀስ እያልኩ እመጣለሁ በኋላ ላይ። መሪነት መግቦን ምንድነው? መግቦት አስፈላጊ ፋይናሊ እኮ ሲነገር በሞት ጥላም እንኳን ቢያሳልፈኝ የእግዚአብሔር የመጨረሻ ዴስቲኒ ማደሪያ ነው አይደል? ቢለው እማድረው የለመለመ መስክ ነው። እሱ ቢመራ በሞት ጥላ መካከል ቢያሳልፍ አስቸጋሪ ነገር ውስጥ ብናልፍ፣ አስቸጋሪ ነገር ውስጥ አታልፍም የሚባል ነገር የለም። ክርስትና ራሱ ሚኒንጉ ማለፍ ማለት ነው። ሃሌሉያ። በምን በውሃ ውስጥ ባለፍክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ፣ በእንትን ውስጥ ባለፍክ ጊዜ አትቃጠልም የሚል ኪዳን አለ። አታልፍም የሚል ግን የለንም። እሺ አልገባችሁም? አሰምጥም የሚል ኪዳን አለን። አትበሰብስም የሚል ግን የለንም። እርጥበት አያገኝህም አይልም፣ ግን አሰምጥም፣ ግን በዛ ጉዳይ አትዋጥም። መጨረሻስ የለመለመ መስክ፣ የክብር ፋይናል ነገር ሁሉ የምሕረት የሆነ ዛቲስ ማደሪያ ያዘጋጅልሃል ነው የሚለው። አንተ አይመስልህም መንገዱ። እሺ ከዛ እንደዚህ ደግሞ የሚል ቃል አለ ላንብብላችሁ። በጠላቴ ፊት ለፊት ራሴን በምንቀባ እኔ እንደውም እንዲህ ብዬ አንብቤው እንዴ ወዳጅ ፊት ለፊት ለምን አይቀባል? ጠላት ሰብስቦ የሚቀባል። የምሬ እኮ ነው። እንዲያሩ ይመስልሃል አንዳንዴ። እንዲያሩ ብቻ አይደለም እንዲያሳድዱህም ነው፣ እንዲያሯሩጡህም ነው አይደለም እንዴ? ዳዊትን እኮ ከቀባው በኋላ ነው አይደለም እንዲያሯሯጠው። ከቅባቱ በፊት እኮ ሰውየው ከበጋ በሰላም የሚኖር ዘይቱ ጠብ ካለ ቀን ጀምሮ ብራዘሩ ጠላት፣ ሰፈሩ ጠላት፣ አገሩ ጠላት። ከዛ በላይ አይታችኋል። መሯሯጥ ጀመረ። ዙፋን ላይ ሆኖ የሚገዛውን ክልል በሙሉ በስደት ነው ያየው። አሁን እየሮጣችሁ ያለበት ክልል በሙሉ በኋላ በዙፋን የምታስተዳድሩት ነው።
አግኝታችሁኛል ማለት ነው። ጌታ ይባርካል። this is amazing። እውነቴን የምልህ ለምን መብሰል የምትችለው በጠላት አማካኝነት ነው። አለበለዚያ ጥሬ ዘይት ይሆናል። ማቹሪቲን የምታገኘው በጠላት አማካኝ። የኔና ዱሩ ምትላል መቀኛ ተሰጠኝ ትላለች። እኔ አይነት ጸሎት ነው ብዬ አንድ ቀን ጠየኳትና መቀኛ ተሰጠኝ ለምን ነው ትይዋል አልኳት። ምን መሰል ያለች ጎረቤት ሄደ ወንፊት ካልክ ሲሰጡ ቁልፍ ሲሰጡ መጥረቢያ ሲሰጡ አክምባሉ ሲሰጡ የሆነ መቀኛ ግን ጎረቤት ካገኘስ እቺ ደማ አላበዛቸው እንዴ ዝም ብላ አክምባሉ ስትል ከሰማ በንዴት አክምባሉ ትገዛለህ። በንዴት ገበር ምጣር ትገዛለህ። ኤቭሪ መቀኛ ኤቭሪ ጠላት ወደ ዴስቲኒ ነው የሚያደርስ። ለምን ዳይ ሲናገር ምን አለ? ጠላቴ አለ በጣም መንገድ አሳደደኝና እግዚአብሔር ግን ወደ ሰፊ ሜዳ። አያችሁ ጠላትን እንደ መንገድ ትራንስፖርት ይጠቀምበታል። አለበለዚያ አትሄድም ብራዘር፣ ከተመቸ የሆነ ቦታ አትሄድም፣ ወደ ለመለመ መስክ አትሄድም። ድሮ አባባኬ ደግሞ ምን ብለዋል? እኛ ሀገር አለ ልጆች ቶሎ ድሮ ነው እኛ ሀገር ልጆች ቶሎ በእግራቸው ስለማይሄዱ አሉ ዝም ብሎ በመቀመጫቸው ስለሚንፋቀቁ የጃንጥላ ሽቦ ጋል ይደረግና መቀመጫው ላይ ጥሽ ይደረጋል። ልጁ ሊንፋቀቅ ሲል ሲያመው ይሄዳል። አንዳንድ ጠሾች እንድትሄዱ ነው። ሲጨርስ ጽዋዬ የተረፈ ነው። እግዚአብሔር አምላክ ካሰብነው ውጪ ከገመትነው ውጪ የተትረፈረፈን ነገር በህይወታችን ያበዛልን። ይሄን ሁሉ ግን የሚያደርግልን ነው የሚለው ዳዊት እግዚአብሔር ቤት እንድንኖር። እግዚአብሔር ቤት የመኖራችን ምክንያት የሱ እረኝነት እንጂ የኛ ችሎታ አይደለም። እግዚአብሔር ቤት በህይወቴ ዘመን ሁሉ እኖራለሁ። እንዴት ሲሉት ምሕረትና ቸርነት በህይወቴ ዘመን ሁሉ ይከተሉ። ምሕረት ኃጢአታችንን እየደመሰሰ ቸርነት እየመገበን አሜን ነው። ይሄ ምሕረትና ቸርነት በህይወቴ ዘመን ሁሉ ይከተሉኛል የሚለው ቃል እንደ ቬሎ አሁን ሴት ልጅ አይታችኋል። የሆነ ቬሎ አለ አይደል? እንደዚህ የሚይዙላት ምናምን እግር በተበላሸ ቁጥር እግር መጥፎ ነገር ባረገ ቁጥር ያ እንደ ቬሎ የሚከተለው ነገር እየደመሰሰው ምሕረትና ቸርነት ይከተሉኛል ነው የሚለው። ከየት? ከኋላ ይሄን ያለው ብዙ ነገሮች ከኋላ ስላሉ ስተቶቻችን፣ ውድቀቶቻችን፣ ማበላሻታችን ከኋላ ነው። እሱ እያጠፋ እሱ እየማረ እሱ እየደገፈ በእግዚአብሔር ቤት ለዘላለም እንኖራለን። የመኖራችን ምክንያት የኛ ችሎታ አይደለም። አሜን ነው። ቅድም ፓስተር ወርቅዬ እንዳለው ምሕረቱ ስለማያልቅ አንዳንድ ሰዎች የእግዚአብሔር ምሕረት በብርቱ ስለማይለማመዱ ወይም ስለማያውቁ የኔ ኃጢአት ከሰው ይለያል ይላሉ እና ሁልጊዜ እግዚአብሔር ቤት ውስጥ ቁጭ ብለው በትልቅ ኩነኔ ጫና ውስጥ ይቀመጣሉ። አንድ ጊዜ እሱንም አንብቤ ነው የኔ ኃጢአት ከሌላ ሰው ከሁሉም ሰው ይለያል ብላ ራሷን ሁሌ ተቀጠቅጣለች እና የኢየሱስ ደም ከኃጢአቱ ሊያነጻሻል አትሰማ። ከዛ አንድ ቀን ፓስተሩ የኔ ኃጢአት ትልቅ ነው ብላ ነው የምታስበው። ምን እንደሰራች አላውቅም ኃጢአቷን። እንግዲህ ሰው ገላም ሊሆን ይችላል። አንድ ቀን ወደ ወንዝ ዳር ይዟት ሄደና ትንሽ ጠጠር በግራ እጅ ድንጋይ በቀኝ እጅ ሰጣትና ሁለቱንም ያው ውቅያኖሱ የኢየሱስ ደም ነው አላት። ወደ ኋላ እንደዚህ ወርወሪው አላት። ይሄ ደግሞ ትልቁ ኃጢአትሽ ነው፣ ትንሹ የሌላ ሰው ኃጢአት ነው። ሁለቱንም ወደ ኋላ ወረወረች። ዞረሽ ያቸው ሁለቱም ሰምተዋል። ልዩነታቸው ምንድነው? ድምጽ። ምን ያንቺ ወፍራሙ ቦምቦጭ አለ፣ ያኛው ጩሪው አለ። በቃ አለ። አሁን እዚህ ውስጥ የለም። ይጋጭሚ ትልቅም ይሁን ትንሽ የኢየሱስ ደም ከኃጢአት ሁሉ ያነጻል። ስለዚህ በእግዚአብሔር ቤት ውስጥ የምንኖረው በምሕረቱና በቸርነቱ ብዛት ብቻ ነው። የሚገርማችሁ እግዚአብሔር ኃጢአት በማይሰራ ሰው ደስ ይለዋል አይልም። ስለሌለ ኃጢአት በማይሰራ ሰው ስለሌለ እግዚአብሔር ኃጢአት በማይሰራ ሰው በጣም ደስ ይለዋል። የለም እንዴት ትደሰት? አለበለዚያማ እንደዛ ቢሆን ኢየሱስን አይልከው። በሱ ደስ የሚለኝ እግዚአብሔር አንድ የተደሰተው በኢየሱስ ነው። በእኔ ሊደሰት ስላልቻለ ነው ኢየሱስ የመጣው። ጮክ ብላችሁ አሜን። በኢየሱስ ተደሰተና እኔን የሚያየኝ በተደሰተበት ኢየሱስ ነው። ከዛ ውጪ ከኢየሱስ ውጪ እንዲታያሉ ያልክ ቀን ትቀሰፋለህ። እሱ ላይ ነው ቁጣውን፣ መርገሙን፣ መከራውን፣ የኔን ድካም ኃጢአቴን ኢየሱስ ላይ ያደረገና ሰቀለው። ወደ
ቅድስት እንድገባ መብቴ ሆኖ ወደ ቤቱ እንድገባ መብቴ ኖረ። የሚገርማችሁ ዳዊት እኮ የብሉይ ኪዳን ሰው ልክ ነኝ አይደለም? እና አንድ ጊዜ ኦሪዮን ታውቃላችሁ አይደለም? እንደውም አንድ ቀን ዝም ብሎ ዳዊት ይቸኩላል፣ አንዳንዴ ይቸኩላል፣ ይሳሳታል። ደስ የሚለኝ ዴቭን በጣም ነው የምወደው፣ አይላፊ ዝም ብሎ አንድ ቀን ከመሬት ጻድቅ የሆነ መሰለኝ ብድግ አለና ከመሬት ተነስቶ መርምረኝ እመረምራለሁ ይላል። ዝም ብሎ ተው ዳዊት ከመረመርኩ ጥሩ አይደለም ይላል። መርምረኝ እመረምራለሁ፣ ዝም ብሎ መርምረኝ ችግር የለብኝም ሊል ፈለገ። እንዴት አንተ እግዚአብሔር መርምረኝ ትላለህ? አይባልም እኮ መርምረኝ ልመርምርህ። አዎ ይሄ እናንተ እዚህ ቅርብ ስለሆናችሁ ፍተሻው አካባቢ አይታችኋል። እዚህ ወደዚህ ምናምን አንዳንድ ፍተሻል እህል እንደዚህ የሚፈተሽበት አይታ ኮንትሮባንድ ሊያልፍ ሲል በዚህ በመሰኪያው ሰካ ያርጉት እንዲህ ያፈሱታል። እህሉ ዶንያ ነው እኮ። አሁን ሰውየው ቡና ከስር ይደብቅና ከላይ ስንዴ ይሞላበታል። አንተ ስንዴ ነው ብለን ስለዚህ ምን ሰካ ፈሰስ ስንዴ ሰካ ፈሰስ ሰካ ቡና እንደዛ ነው። ዴፍተው መርምረኝ ሰካ ሲያረግ ቤርሳቤ ሸርተት ከነሳፎ ከዛ በኋላ ምን ብሎ ጸለየ? አቤቱ እንደ ቸርነት መጠን ማረኝ። በሌላ አማርኛ ያንተ ቸርነት መጠን የለውም፣ ያንተ ምህረት ገደብ የለውም። በሌላ አማርኛ አባይ ይለካል፣ አባይ ይገደባል፣ ኤሌክትሪክ ይለካል፣ ኤቭሪ ነገር ይለካል። ቸርነትና ምህረት ግን አይለካም። ስለዚህ የባልንጀራው ሚስት የደፈረ ተወግሮ ይሙት ምናምን ነው የሚለው አይደለም? የኦሪዮ ሚስት ሊያውም የታማኝ አገልጋዩ ሚስት ነው ሰውየው እንትን ያለው የወሰደው ተወግሮ ነው መሞት ያለበት። ግን ምን እንዳለ ታውቃላችሁ? እዛው መዝሙር 51 ላይ አንተ እኮ የተሰበረ ልብ ነው የምትወደው። ይሄ ወፈፍራም በሬ ወፈፍራም ከብት ምናምን አይደለም ማለት በምረት ምድር በሂሶጵ እርጨኛልና ከበረዶ ይልቅ ነጭ ሆናል። ስለዚህ በመስዋዕት አይደለም እኔ አሁን መንጻት የምችለው ባንተ ቸርነት ነው፣ ባንተ ምህረት ነው። ሲንገል እስቲ አሜን በሏ። እቺን ብዬ ልጨርስ። ብዙ ሰው ምህረት ማግኘት ይፈልጋል፣ ኃጢአቱን ግን መናገር አይፈልግም። ዳዊት ግን እንዳለ ታውቃላችሁ? አንተን ብቻ በደልኩ ነው ወከሌለ አላሳበበም። አንዳንድ ሰው የምህረት የቸርነት ልምምድ ውስጥ እንዳይገባ እንቅፋቱ ማሳበብ ነው ስራው።